ክብር በክብር እጅዎን ይስጡ አለ እንግሊዝ። በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል ለካ ቁጭ ብለው ከጠበቁት ዘመን ጉድ ያሳያል። ይሄ ጊዜ የሰጠው ቅል ይሄ ጅል የእንግሊዝ ጄኔራል የአንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ እጄን የኔን ይህን እጄን። ስንት ጀግና እንደ ቆሎ በፍኙ ይዞ የኖረው አንድ ወጣት ከቋራ ተነስቶ ለዘመናት የተበታተነችውን ኢትዮጵያ አንድ ለማድረግ እንዴት ቻለ? አፄ ቴዎድሮስ ማን ናቸው? ጀግና ንጉስ፣ መሪ ወይስ ከዘመኑ ቀድሞ ያሰበ ባለራዕይ? አፄ ቴዎድሮስ ታሪክ የንጉስ ታሪክ ብቻ ሳይሆን የህልም፣ የጦርነት፣ የለውጥ፣ የቁርጠኝነትና ሀገር ግንባታ ታሪክ ነው። በዚህ ዶክመንተሪ ከቋራ እስከ መቅደላ ያለውን አስደማሚ ጉዞ እንከታተላለን። እስከ መጨረሻው አብራችሁን ብትቆዩ እነዚህንና ሌሎችም ብዙ ታሪካዊ ጥያቄዎችን በመመለስ የአፄ ቴዎድሮስን ታሪክ ብቻ ሳይሆን የ19ኛው ክፍለ ዘመን ኢትዮጵያ ከስሯ የመረዳት እድል ታገኛላችሁ። ቪዲዮውን ከመጀመራችሁ በፊት ይህን አይነት ታሪካዊ ዶክመንተሪዎች የምታገኙበት ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ ቪዲዮዎች እንዲደርሱ ማድረግዎን አይርሱ። በ19ኛው ክፍለ ዘመን መጀመሪያ ኢትዮጵያ ከፍተኛ የፖለቲካዊ መከፋፈልና የስልጣን ፉክክር ውስጥ ተዘፍቃ በነበረበት በዚያ ወቅት ሀገሪቱ በይፋ ነገስታት ቢኖራትም እውነተኛውን ስልጣን በተለያዩ ክልሎች በተቀመጡ ኃያላን መሳፍንት እጅ ውስጥ ስለነበር ህዝቡ በተደጋጋሚ ጦርነት፣ በኢኮኖሚ ችግርና በደህንነት እጦት እየተሰቃየ ባለበት በዚያ ሰዓት በቋራ ምድር ካሳ ኃይሉ ተወለደ። የኢትዮጵያን ታሪክ በእጅጉ የሚቀይር ሰው መሆኑንም ማንም ሊገምት አለመቻሉ ካሳ ኃይሉ ከመኳንንት ቤተሰብ ቢወለድም የልጅነት ዘመን ሙሉ በሙሉ በፈተና የተሞላ ከመሆኑም በላይ አባቱ ኃይሉ ወልደ ጊዮርጊስ ከሞቱ በኋላ ቤተሰቡ የነበረውን ተጽዕኖና ሀብት በከፊል አጥቶ ወደ ፈታኝ ሕይወት ገባ። ይህም ችግር ወጣቱን ካሳ ከማዳከም ይልቅ የበለጠ ጠንካራ፣ በቀላሉ የማይታጠፍ ባህሪና ከችግር ውስጥ እንኳን እድልን የማየት ችሎታ ቀድሞውኑ በውስጡ እየተገነባ ነበር። ወጣቱ ካሳ በዙሪያው የሚከሰቱት ሁኔታዎች በጥልቀት ይመለከት ስለነበር በአንድ በኩል ግዛቶች እርስ በርሳቸው ሲዋጉ፣ በሌሎች በኩል ደግሞ ህዝቡ በግብርና በጦርነት ጫና ሰቃይ ማየቱ በአእምሮ ውስጥ ትልቅ ጥያቄ የፈጠረ ባለበት በዚያ ሰዓት ለምን ኢትዮጵያ በዚህ ደረጃ ተከፋፍላለች? ለምንስ አንድ ጠንካራ መንግስት አይኖራትም? ለምን ህዝቡ በሰላም መኖር አልቻለም? የሚሉ ጥያቄዎች በየቀኑ በህፃን አእምሮ ይመላለስበታል። ከጊዜ ወደ ጊዜ እነዚህ ጥያቄዎች ቀላል የወጣት አስተሳሰብ ከመሆን አልፈው ትልቅ ራዕይ ለወጡ። ካሳ በተከፋፈለች ኢትዮጵያ ፈንታ በአንድ ማዕከላዊ መንግስት የምትጠናከረችና በህግ የምትመራ ሀገር ማየት ትልቅ ራዕዩ በዚያ ዘመን ለብዙ ሰዎች ከባድ ህልም ቢመስልም ለእርሱ ግን የወደፊት ተልዕኮ እየሆነ መጣ። ታላላቅ ባለራዕዮች በቀላሉ አይፈጸሙምና ካሳ ኃይሉም ወደ ከፍተኛ ስልጣን የሚያደርሰው መንገድ በጦርነት፣ በአደጋ፣ በክህደትና በከባድ ፈተናዎች የተሞላ መሆኑ በውል ባይረዳም የቋራው ወጣት በቅርቡ በአካባቢው ላይ የሚታወቅ የጦር መሪ አልፎም የኢትዮጵያ ታሪክ አዲስ አቅጣጫ ሊያዝ የመሆኑ ነገር በጥልቀት በውስጡ ስሜት ለተረዳ ሰው ለመገመት ከባድ የሚባል አልነበረም። ነገር ግን እዚህ ላይ አንድ ጥያቄ ይነሳል። ይህ ከቋራ የተነሳ ወጣት በሺዎች የሚቆጠሩ ጦር ያላቸው መሳፍንትን ለመግጠም የሚያስደፍረው ምንድን ነበር? ብዙዎች የማይቻል ብለው የተውት ነገር እርሱ ምን እንደሚቻል አሳመነው? የሚቀጥለው ታሪክ ክፍል ይህን ጥያቄ ብቻ ሳይሆን የአፄ ቴዎድሮስን እውነተኛ መነሻ ይዳስሳል። እስከ መጨረሻው አብራችሁን ቆዩ። በወጣትነት ዘመን ካሳ ኃይሉ በኢትዮጵያ የነበረውን ፖለቲካ ትርምስ በቅርብ እየተመለከተ ሀገሪቱ በብዙ ኃይላት መካከል ተከፋፍላ መሳፍንቱ የየራሳቸውን ግዛት ለማስፋፋት በተደጋጋሚ እየተዋጉ ህዝቡ የእነዚህ ግጭቶች ዋጋ በግብር፣ በረሃብና በድህነት እጦት እየተሰቃየ፣ ይህ ሁኔታ ብዙ ወጣቶችን ተስፋ ቢያስቆርጥም ካሳ ግን በተቃራኒው አበረታታው። በዚያ ዘመን አንድ ወጣት ወደ ተጽዕኖ ያለው
ቦታ ለመድረስ የሚችለው በአብዛኛው በጦርነት ብቃትና በግል ድፍረት በመሆኑ ካሳም ይህን በፍጥነት ተረድቶ በፈረስ ግልቢያ፣ በጦር አመራርና በውጊያ ስልቶቹ ራሱን ማጠናከር ጀመረ። ከጊዜ ወደ ጊዜ በአካባቢው ያሉ ወጣቶችን በዙሪያው በማሰባሰብ በሰሜን ምዕራብ ኢትዮጵያ የሚንቀሳቀሱ ብዙ የጦር ቡድኖች መኖራቸውና ካሳ ከነዚህ ኃይሎች መካከል ራሱን ማሳየት እንዳለበት ስላመነ የመጀመሪያ ስኬቶቹ ትልልቅ ድሎች ባይሆኑም በብዙ ሰዎች ዘንድ ስሙ እየተሰማ መጣ። በጦርነት ጊዜ በኋላ ተቀምጦ ትዕዛዝ የሚሰጥ ሰው ሳይሆን በግንባር ቀደም የሚዋጋ መሪ መሆኑ በወታደሮቹ መካከል ትልቅ ክብር እንዲያገኝ ሆነ። ካሳ በጦር መሪነት እያደገ ሲሄድ ሁልጊዜ የተለየ ነገር እያሳየ እሱ ድልን ብቻ ሳይሆን ከድሉ በስተጀርባ ያለውን ፖለቲካዊ ትርጉም የሚረዳ ስለነበር ብዙ መሳፍንት አንድን ጦርነት ለማሸነፍ ሲዋጉ፣ ካሳ ግን ሀገሪቱን ለመቀየር የሚያስችለውን ትልቅ ዓላማ ባይምሮ ይዞ ይንቀሳቀሳል። ይህም ከተራ የጦር መሪ ወደ የወደፊት መንግስት ገንቢነት የሚያሸጋግረው ባህሪ ብዙዎች አለማወቃቸውና በ1830ዎቹና በ1840ዎቹ ስሙ ቋራ፣ ደንቢያና በጎንደር አካባቢ ባሉ ግዛቶች እየተስፋፋ የእርሱን ድፍረት የሚያደንቁ ሰዎች ቁጥር እየጨመረ፣ በሌላ በኩል ግን የሚፈሩትን በርክተው ይህ ወጣት በቀላሉ የማይገታና ከሽንፈት በኋላ እንኳ ተመልሶ የሚዋጋ ሰው መሆኑ ግልጽ እየሆነ ስለመጣ ነበር። በዚህ ወቅት ካሳ ኃይሉ ከሌሎች መሳፍንት ጋር በተለያዩ ግንኙነቶች፣ ግጭቶችና ስምምነቶች ውስጥ አንዳንድ ጊዜ በወዳጅነት ሌላ ጊዜ ደግሞ በጦርነት ይገጥማቸዋል። ከነዚህ ሁሉ ሂደቶች ውስጥ እያገኘ የነበረው ነገር ከመሬት ወይም ከሀብት የበለጠ ዋጋ ያለው ልማድና የስልጣን ባህሪ፣ የሰዎችን ስነልቦናና የኢትዮጵያን ፖለቲካዊ አወቃቀር በጥልቀት እየተማረ ከጊዜ ወደ ጊዜ የካሳ ራዕይ የበለጠ ግልጽ እየሆነ እርሱ እንደ ብዙዎች የዘመኑ መሳፍንት አንድ ክልል ብቻ ከመቆጣጠር ይልቅ የዘመነ መሳፍንት መበታተን አቁሞ አንዲት የተዋሃደች ኢትዮጵያ ለመፍጠር ያልማል። ይህም ህልም በቅርቡ በታላላቅ ጦርነቶች ፈተና ውስጥ ገብቶ ኢትዮጵያን በእውነት ለመቀየር የዘመኑ ኃያላን መሳፍንት መግጠም የማይቀር ሀቅ ነበር። በዚያ ዘመን በሀገሪቱ ውስጥ የነበሩት ኃያላን መሪዎች መካከል ራስ አሊ ዋነኛውና የመጀመሪያው ተጠቃሽ ናቸው። በጎንደር ዙሪያ የነበረው የፖለቲካ ተጽዕኖ በእጁ በነበረበት ሰዓት ብዙ መሳፍንት ለእርሱ ታዛዥ ከመሆኑ በበለጠ ለረጅም ጊዜ ማንም በቀላሉ ሊገዳደረው አልቻለም። ነገር ግን ካሳ ኃይሉ ከሌሎች በተለየ ሁኔታ እያደገ በመምጣቱ ራስ አሊ በራሱ ዙሪያ የሚያምኑ ተዋጊዎችን ማሰባሰብ ጀመረ። ከጊዜ በኋላ በካሳና በራስ አሊ መካከል ያለው ግንኙነትና የነበረው መተባበር ወደ ጥርጣሬ ተለውጦ ወደ ግጭት አመራ። ሁለቱ የሚያስቡት የወደፊት ኢትዮጵያ የተለየ ሲሆን፣ አንዱ የነባሩን ስርዓት በማስቀጠል ሲፈልግ፣ ሌላው ደግሞ አዲስ ስርዓት መፍጠር። ውጥረቱ እየጨመረ ሲሄድ በ1852 ዓ.ም በጉራምባ አካባቢ ታላቅ ግጭት ጦርነት ተፈጠረ። ይህ ጦርነት በታሪክ ውስጥ በቀላሉ የሚታለፍ ውጊያ ሳይሆን የአንድ ወጣት መሪ ወደ ብሔራዊ ኃይልነት የሚያደርገው ሽግግር የሚወስን፣ በአንድ ወገን ብዙ ሀብት፣ ብዙ ተከታይና የቆየ ተጽዕኖ ያለው ለራስ አሊ፣ በሌላ ወገን ደግሞ በራዕይና በጉጉት የተሞላ ካሳ ኃይሉ። ጦርነት ሲጀምር ካሳ ከኋላ ተቀምጦ ትዕዛዝ ከመስጠት ይልቅ ከወታደሮቹ ጋር ግንባር ቀደም በመሰለፍ ለተዋጊዎቹ ትልቅ መነሳሳት በመፍጠሩ መሪያቸው የሚጠይቃቸውን መስዋዕትነት ራሱም ለመክፈል ዝግጁ መሆኑ በዓይናቸው እያዩ ውጊያቸውን ገሰገሱ። ለሰዓታት የቆየው ውጊያ መጨረሻ ላይ ወደ ካሳ ድል አመራ። ይህም ከአንድ ጦርነት ስኬት በላይ የዚህ ድል ካሳ ኃይሉ የዘመነ መሳፍንት ኃያላን መሪዎች መግጠም እንደሚችል አሳይቶ የእርሱ ስምም በሀገሪቱ ውስጥ ከመቼውም ጊዜ በላይ በበለጠ መሰማት ጀመረ። በአንድ በኩል የጉራምባ ድል በካሳ ተከታዮች ዘንድ ታላቅ ደስታ ሲፈጥር፣ ለተቃዋሚዎች ግን ጭንቀት ሆነ። ካሳ ጉራምባ የመጀመሪያው እንጂ የመጨረሻው እንዳልሆነ ተረድቶ በእውነቱ የበለጠ ታላላቅ ጦርነቶች ገና ወደፊት እንደሚጠብቁ ታውቆ የዘመነ መሳፍንት ስርዓት ሙሉ በሙሉ ለማፍረስ ኢትዮጵያ ኃያላን መሪዎች አንድ በአንድ መርታት ያስፈልገው ነበር። የዚህ ጉዞ ቀጣይ ምዕራፍ ወደ ደረስጌና ወደ ዙፋኑ የሚወስድ መንገድ ሊሆን ግድ በመሆኑ በሰሜን ኢትዮጵያ ከነበሩት ኃያላን መሪዎች መካከል ደጃዝማች ውቤ በዚያ ዘመን በትግራይና በሰሜናዊ አካባቢዎች ያለው ተጽዕኖ ከፍተኛ የሆነ ሲመጣ ብዙ ሰዎች በወቅቱ የኢትዮጵያ ቀጣይ ንጉሥ ሊሆን የሚችለው ውቤ እንደሆነ ቢያምኑም የካሳ ኃይሉ በፍጥነት እያደገ የመጣው ኃይል የፖለቲካውን ሚዛን እየቀየረ
ሁለቱ ኃይሎች በመጨረሻ መገናኘታቸው የማይቀር ሆነ። በ1855 በደረስጌ አካባቢ የተካሄደው ጦርነት የዚህ ረጅም የስልጣን ፉክክር ወሳኝ ምዕራፍ ሲሆን የጦርነቱ ውጤት የአንድ ግዛት ዕጣ ፈንታ ብቻ ሳይሆን የመላ ሀገሪቱ የወደፊት አቅጣጫ የሚወስን ስለነበር በአንድ ወገን ለረጅም ጊዜ ስልጣን የያዙ ኃይሎች፣ በሌላ ወገን ደግሞ አዲስን ስርዓት ለመፍጠር የቆረጠ ወጣት መሪ። ጦርነቱ እየተካሄደ ሲሄድ ካሳ ኃይሉ የተለመደውን የጦር አመራር ብቻ ሳይሆን በፍጥነት የሚለዋወጡ ስልቶችን ተጠቅሞ የተቃዋሚዎቹን እንቅስቃሴ ከማዳከም ባለፈ የወታደሮቹን መንፈስ በእጅጉ በመነሳሳት እርሱ የሚዋጋው ለግል ክብር ብቻ እንዳልሆነና ለአንዲት የተዋደች ኢትዮጵያ እንደሆነ ደጋግሞ ያሳምናቸው ነበር። በመጨረሻ የደረስጌ ጦርነት በካሳ ኃይሉ ድል ተጠናቆ ይህም በኢትዮጵያ ዘመነ መሳፍንት ስርዓት መጨረሻ መቅረቡን የሚጠቁም ታላቅ ምልክት ሆነ። በዚህ ድል ካሳ ኃይሉ በሀገሪቱ ውስጥ ከነበሩት ታላላቅ ተቀናቃኞች መካከል አንዱን ማሸነፍ ችሎ ወደ ንግስና የሚያደርሰው መንገድ ከመቼውም ጊዜ በበለጠ ተከፈተለት። ከጦርነት በኋላ በደረስጌ ማርያም ቤተክርስቲያን የታሪክ አንድ ታላቅ ክስተት ካሳ ኃይሉ በይፋ ንጉስ ሆኖ ተቀባ። ከዚያ ጊዜ ጀምሮ አጼ ቴዎድሮስ ዳግማዊ ተብሎ ተጠራ። ይህ ስም በአጋጣሚ የተመረጠ ሳይሆን በኢትዮጵያ ታሪካዊ ትንቢቶች ውስጥ ቴዎድሮስ የተባለ ንጉስ መጥቶ ሀገሪቱን እንደሚያዋሃድ የሚነገር እምነትና አዲሱ ንጉስ ራሱን የዚያ ራዕይ አካል እንደሆነ ይታመናል። ንግስናውን ከተቀበለ በኋላ አጼ ቴዎድሮስ የጦር መሪነት ህይወቱ ወደ አዲስ ምዕራፍ ተሸጋገረ። የሚገጥምን ፈተና ጦርነት ማሸነፍ ብቻ ሳይሆን በዘመናት የተፈታተነችን ሀገር ማስተዳደር፣ ህግን ማስከበር፣ ግብርን ማስተካከል፣ የመንግስትን ስርዓት እንደገና መገንባትና በራሳቸው ስልጣን የተለማመዱትን መሳፍንት ማስታጠቅ ይጠበቅበታል። በዓለም ላይ በዚያ ዘመን ታላላቅ ለውጦች እየተካሄዱ በአውሮፓ ኢንዱስትሪያዊ አብዮት እየተስፋፋ አዳዲስ ቴክኖሎጂዎች እየተፈጠሩ ሀያላን መንግስታትም በሳይንስና በወታደራዊ ኃይል እየተጠናከሩ ቴዎድሮስም ኢትዮጵያ ከነዚህ ለውጦች ውስጥ ወደ ኋላ መቅረት እንደሌለባት በጽኑ ያምናል። በዚህ ምክንያት ቋሚና በመንግስት ትዕዛዝ የሚመራ ጦር አንድ የተዋሃደች ሀገር ለመገንባት አንድ ተዋሃደ ጦር እንዳስፈለገ ተረድቶ ከወታደራዊ ማሻሻያዎች በተጨማሪ የፍትህ ስርዓቱንም ለማጠናከር ከብዙ አካባቢዎች የነበረውን ዘረፋ፣ ሙስናና ህግ አልባነት ለመቀነስ ሰላምና ፍትህ የሌለባት ሀገር በጦርነት ብቻ ልትጠነክር እንደማትችል በመረዳት በአንዳንድ ጊዜ ከፍተኛ ቁጣና ጥብቅ ቅጣቶችን ይጠቀም ስለነበር አንዳንድ ሰዎች ፍትሃዊ መሪ ሲሉት፣ ሌሎች ደግሞ ጨካኝ ገዥ ብለውታል። ከሁሉም በላይ አጼ ቴዎድሮስ በኢትዮጵያ ቴክኖሎጂና እውቀት እንዲያድግ ትልቅ ፍላጎት ስለነበረው የአውሮፓ ባለሙያዎች ወደ ሀገሩ እንዲመጡ በማበረታታት የጦር መሳሪያዎችን በሀገር ውስጥ ለማምረት በኋላም ጋፋት የተባለው ቦታ የመድፍና የብረት ስራ ማዕከል ለመገንባት ጥረት እያደረገ በዚያ ዘመን ለኢትዮጵያ እጅግ የላቀ አስተሳሰብ ነበር። ትልቅ ራዕይ ያለው መሪ ሁልጊዜ በቀላሉ ቅቡልነት አያገኝምና በተለይም የቆየ ስርዓት ለመቀየር ሲሞክር አጼ ቴዎድሮስም ይህን እውነታ በቅርቡ ተረድቶ የማዕከላዊ ስልጣን መጠናከር የብዙ መሳፍንት ጥቅም ይነካ ስለነበር የቤተክርስቲያን አንዳንድ አመራሮችም በእርሱ እርምጃዎች ግፉኛ ተቆሳቆሉ። በመሆኑም ከዙፋኑ መውጣት በኋላ ያገኘው ትልቅ ድጋፍ ቀስ በቀስ ፈተና ውስጥ መግባት ጀመረ። አጼ ቴዎድሮስ አንድ አስፈላጊ እውነት መገንዘብ ነበረበት። ይህም ኢትዮጵያ በጦርነት ማዋሃድ ከተቻለ በኋላ በልብ መዋሃድ ከዚያ የበለጠ አስቸጋሪ መሆኑ፣ ለዘመናት በራሳቸው ሕግና ስርዓት የኖሩ ኃይሎች በአንድ ማዕከላዊ መንግስት ስር መግባት በቀላሉ አይቀበሉም ነበር። በ1850ዎቹ መካከል አጼ ቴዎድሮስ አሁንም በራዕዩ ጸንቶ ሀገሪቱ ዘመናዊን ለማድረግ የመንግስት ስልጣን ለማጠናከርና ኢትዮጵያን ከዓለም ጋር በኩልነት እንድትቆም ለማድረግ እየሰራ ያለ ከፊቱ ያለው መንገድ ከቀደሙት ጦርነቶች በበለጠ አደገኛ መሆኑ እጅግ ከባድ ሆነ። በዚያ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን በህዝቡ ልብ ውስጥ እጅግ ከፍተኛ ቦታ ነበራት። ከመንፈሳዊ ሚናዋ በተጨማሪ በምድር በኢኮኖሚና በፖለቲካዊ ጉዳዮች ብዙ መሬቶች በቤተክርስቲያን እጅ በሆኑበት በዚያ ሰዓት ብዙ መነኮሳት፣ ካህናትና በአካባቢያቸው ከፍተኛ ስልጣን በእጃቸው በሆነበት በዚያ ሰዓት አጼ ቴዎድሮስ የመንግስትን ማዕከላዊ ስልጣን ለማጠናከር ሲሞክር ከነዚህ ኃይሎች ጋር መጋጨት ወይም መደራደር የማይቀር መሆኑን ተረድቶ ብዙም ሰዓታት ለመወሰን አልፈጀበትም። ቴዎድሮስ በመጀመሪያ የፈለገው ነገር ቤተክርስቲያንን ማዳከም ሳይሆን በእርሷ ውስጥ የነበሩ የአስተዳደር ችግሮችን ማስተካከል፣ ለሀገሪቱ አንድነት የሚረዳ ሚና እንድትጫወት ማድረግ። ለዘመናት የተለመደ ስርዓት የኖሩ የነገስታትና መኳንንት ግን እነዚህን ለውጦች በጥርጣሬ መልከትም አልፈው ማንኛውም ለውጥ ያላቸውና ለማድረግ ጥቅም ሊነካ ይችላል ብለው በስጋት ይከታተሉታል።
በሌላ በኩል አጼ ቴዎድሮስ በመሳፍንቱ ላይ የወሰዳቸው እርምጃዎች ተቃውሞውን እያበዙ ለረጅም ጊዜ የራሳቸውን ክልል እንደ ነገስታት የኖሩ መሪዎች አሁን ለማዕከላዊ ስልጣን መገዛት የሞት ሽረት የሆነባቸው ብዙዎች በድብቅ ወይም በግልጽ መልኩ በንጉሱ ላይ በማሴር ቴዎድሮስ የሚፈልገውን ለአንድነቱ ፈተና ሆኑበት። አጼ ቴዎድሮስ በሀገር ውስጥ የተከፋፈለችው ኢትዮጵያ ለማዋሃድ በትጋት እየሰራ ባለበት ወቅት አይኑ ወደ ውጭ ዓለም ተመለከተ። አውሮፓ በፈጣን ሁኔታ እየተቀየረች አዳዲስ ቴክኖሎጂና ዘመናዊ መሳሪያዎችና ሀያላን መንግስታት እየተፈጠሩ ባሉበት ሰዓት ቴዎድሮስም ኢትዮጵያን ከዚህ ሂደት ውጭ መሆን እንደሌለባት ስላምን ስለነበር ከአውሮፓ ሀያላን መንግስታት ጋር ግንኙነት ለመፍጠር እንዳለበት በጽኑ አመነ። በተለይም ከብሪታንያ ጋር ያለው ግንኙነት በዚያ ብሪታንያ በዓለም ላይ ከነበሩ ሀያላን መንግስታት መካከል አንዷ ስለነበረች ቴዎድሮስ ዘመናዊ መሳሪያዎችን፣ ባለሙያዎችን ድጋፍ ለማግኘት ተስፋ በማድረግ የዲፕሎማሲ ደብዳቤ ቢልክም ለረጅም ጊዜ መልስ ሳያገኝ በመቅረቱ ንጉሱ ይህን እንደ ንቀት በመመልከት ከፍተኛ ቅሬታ ውስጥ ገቡ። በዚህ ጊዜ ቅር የተሰኘው ቴዎድሮስ የተፈጠረው ግጭት ቀስ በቀስ ወደ ታላቅ ቅራኔ ያደገ። አጼ ቴዎድሮስ አንዳንድ የብሪታንያ ተወካዮችና የውጭ ዜጎችን በማሰሩ ብሪታንያ ይህን እንደ ከባድ ጉዳይ ተመልክታ በ1868 ዓ.ም በሰር ሮበርት ኔፕለር የሚመራ ትልቅ ወታደራዊ ዘመቻ ወደ ኢትዮጵያ ዘመተች። ይህ ዘመቻ በወቅቱ በአፍሪካ ከተካሄዱ ትልቅ ወታደራዊ እንቅስቃሴዎች አንዱና አንጋፋው ነበር ይላሉ የታሪክ ምሁራን። ብሪታንያውያን በዘመናዊ መሳሪያ በስልጠናና በሎጂስቲክ እጅግ እየተዘጋጁ፣ በሌላ በኩል አጼ ቴዎድሮስ በውስጣዊ ተቃውሞዎች ተዳክሞ አንዳንድ መሳፍንት እርሱን ከመደገፍ ይልቅ ራሳቸውን ለመዳን ሲሽቀዳደሙ፣ ከጠላት ጋር የሚተሰለፉትም ቀላል የሚባሉ አልነበሩም። በ1868 ሚያዝያ ወር የብሪታንያ ጦር ወደ መቅደላ ሲደርስ ንጉሱ የሚያሸንፍበት እድል እጅግ እንደቀነሰ ቢረዳም እጅ ለመስጠት ግን የሞት ውርደት ሆነበት። በ1868 ሚያዝያ 5 ቀን አጼ ቴዎድሮስ በጠላቶቹ እጅ ከመውደቅ ይልቅ ራሱን በራሱ ሕይወት ላይ ፍጻሜ ያደረገ። ይህም በኢትዮጵያ ታሪክ ከፍተኛ ስሜት የሚቀሰቅስ ክስተት ሆኖ ለአንዳንዶች ይህ የነጻነትና የክብር ምልክት፣ ለሌሎች ደግሞ የአንድ ታላቅ ህልም አሳዛኝ ፍጻሜ። የአጼ ቴዎድሮስ ታሪክ በመቅደላ አላበቃም። የጀመረው ሐሳብ ከህይወቱ በኋላም የተዋሃደች ኢትዮጵያ፣ ጠንካራ ማዕከላዊ መንግስትና ዘመናዊ ሀገር የመገንባት ራዕይ በኋላ በዮሐንስና አራተኛና በምኒልክ ሁለተኛ በሌሎችም መሪዎች ዘመን ቀጥሎ ብዙ የታሪክ ተመራማሪዎች አጼ ቴዎድሮስን የዘመናዊቷ ኢትዮጵያ መሰረት ከጣሉት መሪዎች አንዱ አድርገው ይመለከቱታል። አጼ ቴዎድሮስ በኢትዮጵያ ታሪክ ውስጥ ልዩ ስፍራ ያለው መሪ፣ ከቋራ የተነሳው ወጣት ካሳ ኃይሉ በተከፋፈለች ሀገር ውስጥ አንድነትን ለመመለስ ታላቅ ጉዞ የጀመረ፣ በተለያዩ ጦርነቶች፣ ፈተናዎችና ፖለቲካዊ ውጣ ውረዶች ውስጥ አልፎ ማዕከላዊ ስልጣን እንደገና ለማጠናከር የተጋደለ፣ በዘመነ መሳፍንት የተበታተነው የፖለቲካ ስርዓት በአንድ ሀገር ላይ የቀየረ፣ የእርሱ ጉዞ በድሎች ብቻ የተሞላ ሳይሆን ከፍተኛ ተቃውሞዎችና ውስጣዊ ግጭቶች፣ የእምነትና የፖለቲካ ለመግባባቶች በየመንገዱ ቢጠብቁትም ከራዩ ወደ ኋላ ሳይል ኢትዮጵያን አንድ ጠንካራና የተከበረች ሀገር ለማየት ያለው ፍላጎት በሁሉንም እርምጃዎች ውስጥ በግልጽ አሳይቷል። ዛሬም አጼ ቴዎድሮስ ሲነሳ የሚታወሰው የጦር መሪነቱ ብቻ አይደለም፣ የተዋሃደች ኢትዮጵያ የማየት ራዩ፣ የለውጥ ፍላጎቱ፣ የቆራጥነት መንፈሱና ለሀገሩ የነበረው ታላቅ ትጋት ጭምር እንጂ። አጼ ቴዎድሮስ ዳግማዊ አንድ ዘመን ንጉስ ብቻ ሳይሆን የአንድነት፣ የለውጥ፣ የሀገራዊ ምልክት ሆኖ በኢትዮጵያ ታሪክ ውስጥ ለዘላለም ሲታወስ ይኖራል። ውድ አድማጮቻችን የአጼ ቴዎድሮስን ታሪክ እንዴት አገኛችሁት? ስለርሱ ያላችሁን አስተያየት በኮሜንት አካፍሉን። እንዲሁም በቀጣይ በዚህ ቻናል ላይ የማንን ታሪክ እንደምናቀርብላችሁ እንደምትፈልጉ በኮሜንት መስጫው ስር አስተያየታችሁን አስቀምጡልን። ሰላም።